የዕለቱ ዝርዝር ዜናዎች። በደቡብ ትግራይ መረዋ በተባለች ቦታ የድሮን ጥቃት ተፈጸመ። በፌዴራል መንግስትና በህወሓት መካከል እንደገና ያገረሸው ወታደራዊ ውጥረት ተከትሎ በደቡብ ትግራይ አቅጣጫ በሚገኘው መረዋ በተባለ ቀበሌ የድሮን ጥቃት መፈጸሙ ይታወቃል። የትግራይ ክልል ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ አቶ አማኑኤል አሰፋ ለፈረንሳይ ዜና ወኪል ኤኤፍፒ ማብራሪያ የሰጡ ሲሆን ቢቢሲና ዶቼ ቬለ አካባቢውን ሰው በማናገር እንደዘገቡት ጥቃቱ የተፈጸመው ከአላማጣ ከተማ 50 ኪሎ ሜትር ርቀት ላይ በሚገኘው ሁለተኛ ደረጃ ትምህርት ቤት ወንዝ ዳር ላይ ማለዳ 2 ሰዓት ተኩል አካባቢ ነው። ትምህርት ቤቱ የክረምት ረፍት በመሆኑ አርሚ 26 የተባለው የትግራይ ኃይል አባላት በካምፕነት ተጠቀሙበት እንደነበር ቢቢሲ ከወታደራዊ አዛዦች እና ከደቡብ ትግራይ ዞን ጽሕፈት ቤት አገኘሁት ባለው መረጃ አመላክቷል። በጥቃቱ 3 የትግራይ ኃይሎች አባላት ወዲያውኑ ሲገደሉ 7 ያህል ደግሞ ጉዳት ደርሶባቸው ስማቸው እንዲጠቀስ ያልፈለጉ የአላማጣ ሆስፒታል ባልደረባ ለዜና ወኪሎች እንዳረጋገጡት የቆሰሉት 4 የህወሓት ታጣቂዎች 1 ሴትና 3 ወንድ ወደ ሆስፒታል ገብተው እየተደረገላቸው ይገኛል። በጉዳዩ ላይ ለኢትዮጵያ መከላከያ ሰራዊት ኮሚኒኬሽን ኃላፊ ለኮሎኔል ቢረሳው ሽፈራው ጥያቄ ቢቀርብላቸው ምላሽ አለመስጠታቸውን ቢቢሲ የገለጸ ሲሆን የመከላከያ ሰራዊት ቃል አቀባይም ማረጋገጫም ሆነ ማስተባበያ አለመስጠታቸውን ዶቼ ቬለ ዘግቧል። በኢትዮ ሱዳን ድንበር አቅራቢያ ከባድ ውጊያ ዳግም አገረሸ። በኢትዮጵያና በሱዳን አዋሳኝ በሆነችው የሱዳን ብሉ ናይል ግዛት ውስጥ በሚገኘው ኩርሙክ ከተማ አቅራቢያ ባለፉት 2 ቀናት ከባድ ውጊያ ሲካሄድ ማደሩን የሱዳን ትሪቢዩን ዘግቧል። ውጊያው በጀነራል ሐምዳን ዳጋሎ አሚቲ የሚመራው ፈጥኖ ደራሽ ኃይል አርኤስኤፍ እና በጆሴፍ ኮኒ የሚመራው የሰሜን ሱዳን ነጻ አውጪ ጦር ጥምረት በአንድ በኩል የሱዳን ብሔራዊ ጦር ደግሞ በሌላ በኩል ሆነው ያደረጉት ነው። ከ3 ሳምንታት በፊት በሱዳን ጦር ተይዛ የነበረችው ኩምሩክ ከተማ እና አካባቢው ድጋሚ ለመቆጣጠር ታጣቂዎች መጠነ ሰፊ ጥቃት ቢከፍቱም ጥቃታቸው በሱዳን ጦር መክሸፉን የሱዳን ትሪቢዩን የሱዳን ብሔራዊ ጦር ምንጮችን ዋቢ በማድረግ አመላክቷል። በትግራይ የህወሓት አስተዳደርን ለማስወገድ የሚረዱ 4 ምዕራፎች ይፋ ሆኑ። የትግራይ ሰላምና ለውጥ ምክር ቤት የህወሓት አስተዳደርን በሰላማዊና በህዝባዊ እምቢተኝነት በማስወገድ አዲስ የሽግግር አስተዳደር ለመትከል የሚያስችሉ 4 ስልታዊ ምዕራፎች ይፋ ማድረጉን የህዝብ ግንኙነት አስተባባሪ አቶ ከበደ አሰፋ ለሪፖርተር ጋዜጣ በሰጡት ሰፊ ማብራሪያ ገልጸዋል። እንደ አቶ ከበደ ገለጻ 4ቱ ምዕራፎች ምዕራፍ 1 የህወሓትን አስተዳደር በህዝባዊ እምቢተኝነት ማፍረስ፣ ምዕራፍ 2 የጸጥታ ክፍተቱን ለመሙላት የሰላምና ደህንነት ግብረ ኃይል ማሰማራት፣ ምዕራፍ 3 ሁሉን አቀፍ የሽግግር አስተዳደር መትከል፣ ምዕራፍ 4 የፕሪቶሪያውን ስምምነት ሙሉ በሙሉ በመተግበር ክልሉን ወደ ነጻና ዲሞክራሲያዊ ምርጫ ማሸጋገር ናቸው። በተጨማሪም ህወሓት ከ1 ሳምንት በፊት ከክልሉ ውጭ ያሉ ታጣቂዎችና ሰራተኞች እንዲመለሱ ያቀረበውን ጥሪ አስመልክቶ አቶ ከበደ ሲመልሱ ጥሪው አዲስ ጦርነት የመቀስቀስ ሰዎችን በኃይል የመመልመል እንቅስቃሴ በመሆኑ በህዝቡ እምቢተኝነት ሊመታ እንደሚገባ አጥብቀው አሳስበዋል። በመተከል ዞን ግልገል በለስ ከተማ በከባድ መሳሪያ በተሰነዘረ ጥቃት ከ10 በላይ ሰዎች ተገደሉ። በቤንሻንጉል ጉሙዝ ክልል በመተከል ዞን ዋና ከተማ ግልገል በለስ ውስጥ ዛሬ ማለዳ 12 ሰዓት ገደማ ንጹሃን ተጓዦች አውቶቡስ ለመያዝ በተሰበሰቡበት ወቅት ታጣቂዎች በከባድ መሳሪያ በተሰነዘሩት ጥቃት ከ10 በላይ ሰዎች ህይወታቸው ማለፉንና በርካታ ሰዎች መቁሰላቸውን የዓይን ምስክሮች ለዶቼ ቬለ ገልጸዋል። የመተከል ዞን ኮሚኒኬሽን መምሪያ በይፋዊ የፌስቡክ ገጹ ባወጣው መግለጫ ጥቃቱን ያደረሱት ራሳቸውን የጉሙዝ ኃይል የሚሉ ቡድኖች ከፋኖ ታጣቂዎች ጋር መሆኑን የጠቀሱ ሲሆን የጸጥታ ኃይሎች ወሰዱት የተቀናጀ አጸፋዊ እርምጃ በርካታ ጥቃት አድራሾች መገደላቸውንና በአሁኑ ወቅት በከተማዋ ላይ አንጻራዊ መረጋጋት መፈጠሩን አስታውቋል። የአሜሪካ ጦር በሶማሊያ ራስ ገዝ ግዛት ፑንትላንድ የጦር ሰፈርን ሊያሰፍር ነው። የአሜሪካ የአፍሪካ እዝ አፍሪኮም ልዩ ኦፕሬሽን ኮማንደር በኢትዮጵያ አቅራቢያ በሚገኘው የሶማሊያ ራስ ገዝ ግዛት ፑንትላንድ በሳሶ የጦር ሰፈሩን ለማስፋፋት የሚያስችል ስምምነት መፈራረማቸውን የሶማሊያ የዜና ምንጮች ዘግበዋል። ስምምነቱ የሞቃዲሾን ማዕከላዊ መንግስት ያላካተተ መሆኑን አመላከቱት ሚዲያዎቹ አሜሪካ የቀይ ባህርን ደህንነት ለመጠበቅ እና የጅቡቲ መንግስት ከአዛዥነቱ ጋር በተያያዘ የጣለበትን ገደብ ለማለት ቦሳሶን እንደ አማራጭ መምረጧን የፖለቲካ ተንታኞች ገልጸዋል። ለዚህ ወታደራዊ እንቅስቃሴም የአሜሪካ ጦር የሎጂስቲክስ ስራውን በኢትዮጵያ በኩል እንደሚያሳልጥ ተገምቷል።
ፕሬዝዳንት ዶናልድ ትራምፕ በአንካራ ጥብቅ የደህንነት ጥበቃ ተደረገላቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቱርክ አንካራ በነበራቸው ቆይታ ከኢራን ሰላይና ጥቃት ስጋት ጋር በተያያዘ ከኤርፎርስ ዋን አውሮፕላን ወርደው በምግብ ጭነት መኪና ተደብቀው ወደ ሌላ የጦር አውሮፕላን እንዲዘዋወሩ መደረጉን ዋሽንግተን ፖስት ዘግቧል። ነጩ ቤተ መንግስት ዘገባውን መሰረተ ቢስ ነው ሲል ያጣጣለው ቢሆንም በወቅቱ በአውሮፕላን ውስጥ የነበሩ ጋዜጠኞች ግን ትራምፕ ሲዛወሩ እንዳዩ መስኮታቸውን እንዲሸፍኑ ትዕዛዝ ተሰጥቷቸው እንደነበር አረጋግጧል። ከህወሓት ጋር ከእንግዲህ ምንም አይነት ድርድር አይኖርም። አምባሳደር ሱሌማን ደፍደፎ ከህወሓት ጋር ከእንግዲህ ምንም አይነት ድርድር አይኖርም። አምባሳደር ሱሌማን ደፍደፎ በሶማሊያ የኢትዮጵያ ባለሙሉ ስልጣን አምባሳደር ሱሌማን ደፍደፎ በይፋዊ ኤክስ ገጻቸው ባስተላለፉት መልእክት የህወሓት አመራሮች ህዝቡን በመሰብሰብ የጦርነት ቅስቀሳ እያደረጉ ይገኛሉ ሲሉ ከሰዋል። አምባሳደሩ ቀደም ሲል ኤርትራና ፋኖን ያካተተው የህወሓት ወታደራዊ ስምምነት የተጋለጠ በመሆኑ ከእንግዲህ ከቡድኑ ጋር ምንም አይነት ድርድር እንደማይኖር ብቸኛ አማራጭ ህወሓትን ሙሉ በሙሉ በመቅበር የሀገርን ህልውና ማረጋገጥ ብቻ መሆኑን በጥብቅ አሳስበዋል። ከእንግዲህ ከቡድኑ ጋር ምንም አይነት ድርድር እንደማይኖርና ብቸኛ አማራጭ ህወሓትን ሙሉ በሙሉ በመቅበር የሀገርን ህልውና ማረጋገጥ ብቻ መሆኑን በጥብቅ አሳስበዋል። ስለነበረን ቆይታ እናመሰግናለን።